ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በትራፊክ አደጋ ምክንያት የሚጠፋውን ህይወትና ንብረት ለማትረፍ ሁሉም ኃላፊነቱን መወጣት እንደሚገባው የከፋ ዞን ትራንስፖርትና የመንገድ ልማት መምሪያ አሳሰበ። መምሪያው በተከታታይ ላለፉት 3 ቀናት በቦንጋ ሺሽንዳና ደካማ አካላት ለአሽከርካሪዎች ሲሰጥ የነበረው ስልጠና ተጠናቋል። ባልደረባችን ብሩክታይት ብርሃኑ ተጨማሪ አላት። በከፋ ዞን ለሚገኙ ነባር አሽከርካሪዎች ተሐድሶ ስልጠናና አዲስ በወጡ መንገድ ትራንስፖርት ደንቦች ላይ ስልጠና ተሰጥቷል። ስልጠናው በተለያዩ ምክንያቶች ተቋርጦ ቢቆይም በአሁኑ ሰዓት የተሐድሶ ስልጠና አስፈላጊ ሆኖ መገኘቱ ተገልጿል። በዞናችን በ2016 ዓ.ም ከ6 ሚሊዮን ብር በላይ ንብረት ላይ ጉዳት መድረሱ የተገለጸ ሲሆን በ2017 ዓ.ም በአንደኛ ሩብ ዓመት 45 አደጋዎች መድረሱም ተመላክቷል። የአሽከርካሪዎች ስነ ምግባር ጉድለት፣ ትርፍ መጫንና ለእግረኞች እንቅስቃሴ ጥንቃቄ ጉድለት የአደጋው መንስኤዎች መሆናቸውም ተገልጿል። በሚኒስቴሮች ምክር ቤት የወጣው 557/2016 አዲስ የመንገድ ትራንስፖርት ደንብ የስልጣና አካል ሲሆን ይህ ደንብ የሚከሰተውን የትራፊክ አደጋ ለመቀነስ ያለው ፋይዳ ከፍተኛ መሆኑን ተጠቁሟል። በስልጣናው የካሳ ክፍያ ተመላይ የወጣ ደንብ ላይም ለአሽከርካሪዎች የግንዛቤ ማስጨበጫ ሰነድ ቀርቦ ሰፊ ውይይት ተካሂዷል። ለትራፊክ አደጋ አጋላጭ በሆነ መልኩ ትርፍ በመጫን በፍጥነት በማሽከርከር አደጋ በሚከሰትበት ወቅት ችግሩን በህግ አግባብ ለመፍታት ጥፋተኛው አካል እንዲታረም አለማድረግ በህግ የሚያስቀጣ መሆኑ የተገለጸ ሲሆን ከገቢ በላይ ለራስ ህይወት ቅድሚያ መስጠት እንደሚያስፈልግም ተገልጿል። በመድረኩ ከተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥቷል። በተያዘው በጀት ዓመት ከገጠር መሬት መጠቀሚያ ግብር 13 ሚሊዮን ብር ለመሰብሰብ አቅዶ እየሰራ መሆኑን የዴቻ ወረዳ አስተዳደር ገለጸ። በወረዳው የገጠር መሬት መጠቀሚያ ግብርን በተመለከተ ከባለድርሻ አካላት ጋር ውይይት ተደርጓል። በመድረኩ የተገኙት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ግብር ከፋዩ የህብረተሰብ ክፍል በታማኝነት ግብራቸውን ከፍለው በማጠናቀቅ ሀገራዊ ግዴታቸውን እንዲወጡ ጠይቀዋል። የገጠር መሬት መጠቀሚያ ገቢ ግብር ክፍያ የገቢ ምንጫችን ነው ያሉት አቶ ወንዱ ጥቅምት 15 2017 ዓ.ም በወረዳው በሁሉም አካባቢዎች የማስጀመሪያ ምርሃ ግብር እንደሚካሄድ ገልጸዋል። የዴቻ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አደቶ በበኩላቸው ግብር ከፋዩ የወረዳው ህብረተሰብ ክፍል ከመንግስት ጎን በመሆን በተቀመጠለት ጊዜ ሰሌዳ ከፍሎ ማጠናቀቅ እንዳለባቸው መልእክት አስተላልፈዋል። ወረዳው በ2016 ዓ.ም 12.5 ሚሊዮን ብር መሰብሰብ መቻሉን የገለጹት የወረዳው ገቢዎች ጽህፈት ቤት ተወካይ አቶ አስራት አብቴ በ2017 ዓ.ም ወረዳው 13 ሚሊዮን ብር ከገጠር መሬት መጠቀሚያ ገቢ ግብር ለመሰብሰብ እየሰራ መሆኑ ተገልጿል። ተሳታፊዎቹ በሰጡት አስተያየት የልማት ጥያቄዎችን መመለስ የሚቻለው ገቢም በአግባቡ በመሰብሰብ በመሆኑ አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። የዘገበው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በራስ የምተማመንና ስራ ፈጣሪ ዜጋን ለማፍራት እየሰራ መሆኑን የአዶታ ኢንዱስትሪያል ኮንስትራክሽን ኮሌጅ ገለጸ። ኮሌጁ ለ2017 ዓ.ም የስልጠና ዘመን ሰልጣኞችን በአቅሙ ልክ ለመቀበል እንዲያስችለው ከወረዳው ጀምሮ እስከ ቀበሌ ባለው እርከን የንቅናቄ መድረክ አካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ ጽዮን ታደለ ታቀርበዋለች። የንቅናቄ ሰነዱን ያቀረቡት የኮሌጁ ዲን አቶ ኤፍሬም ወዳጆ የቴክኒክና ሙያ ተቋማት ተቀዳሚ ዓላማ በራሳቸው የሚተማመኑ በስራ ክቡርነት የሚያምኑና በሙያ ክህሎታቸው የዳበሩ ስራ ፈጣሪ ዜጎችን በማሰልጠን ከግብርና መር ወደ ኢንዱስትሪ መር ኢኮኖሚ ለማሻገር የተጀመረውን እንቅስቃሴ ማፋጠን መሆኑን ተናግረዋል። ዘርፉን በንቅናቄ የመምራት አስፈላጊነቱ ትምህርታቸውን አጠናቀው ያለምንም ሙያ በቤታቸው የተቀመጡ ተማሪዎችን የእድሉ ተጠቃሚ ከማድረግ ባለፈ የወረዳውን የሰው ኃይል ልማት ለማሳደግና ከተወዳዳሪነት ውጪ እንዳይሆኑ ለማድረግ እንደሆነም አቶ ኤፍሬም አመላክተዋል። ኮሌጁ በ2016 ዓ.ም ከወረዳው ብሔራዊ ፈተና ከተቀበሉ ተማሪዎች መካከል 85% ያህሉን ለመቀበል እየተጠባበቀ መሆኑን የተናገሩት ኃላፊው ይህንን እውን ለማድረግና በስራ ገበያ ፍላጎት የተመሰረተ ስርዓት ያለውን የሙያ አቅርቦት ለመሰልጠን ከጥቅምት 13 2017 ዓ.ም ጀምሮ ምዝገባ መጀመሩንም አስረድተዋል። ተቋሙ ለአካባቢው ማህበረሰብ ብቻ ሳይሆን ለአጎራባች ዞናችንና ወረዳዎች ወቅቱን የዋጀና የተማሪ ፍላጎትን መሰረት ያደረገ የሙያ አገልግሎት ለመስጠት በቂ ዝግጅት ማድረጉን የገለጹት ኃላፊው ወላጆች ልጆቻቸውን ወደ ተቋሙ የመላክ ኃላፊነታቸውን እንዲወጡም ጥሪያቸውን አቅርበዋል። የሳይለም ወረዳ ዋና አስተዳዳሪና የኮሌጁ የቦርድ ሰብሳቢ አቶ አማኑኤል አየለ ኮሌጁ ከስልጠና ተግባራት ጎን ለጎን እንደ ሀገር የምግብ ዋስትናን ለማረጋገጥ የተጀመሩ እንቅስቃሴዎች
ሰልጣኞችን በመደገፍ የጀመራቸው ጥረቶች አበረታች ናቸው ብለዋል። ሰልጣኞች የሙያ ክህሎታቸውን ከማሳደግ በተጨማሪ ይህንን ተሞክሮ በማስፋትና አጠናክሮ በማስቀጠል ስራ ወዳድነታቸውን በተግባር እንዲያሳዩ ዘርፉን መደገፍ እንደሚገባም አሳስበዋል። ተቋሙን በሰው ኃይልና በቴክኖሎጂ መሳሪያዎች እየተደራጀ ለማድረግ ሁሉም ባለድርሻ አካላት ዘርፉን በመደገፍና በየዓመቱ እያሽቆለቆለ የመጣውን የኮሌጁ የቅበላ አቅም በማሳደግ የለውጥ ተጠቃሚ እንዲሆንም መክረዋል። በንቅናቄ መድረኩ የተገኙት ባለድርሻ አካላት የኮሌጁን የግንባታ ሂደትና የውስጥ ገቢ ማስገኛ የልማት ስራዎችን ከጎበኙ በኋላ በሰጡት አስተያየት ተማሪዎች ሰርተው መለወጥና ከምንዳ ተቀጣሪነት ይልቅ ስራ ፈጣሪ በመሆን ለራሳቸውም ሆነ ለአካባቢው ማህበረሰብ የሚተርፉ መሆን እንዲችሉ አቅም በፈቀደ መጠን ድጋፍ ለማድረግ መዘጋጀታቸውን ገልጸዋል። አስተያየት ሰጪዎቹ ሌሎች ሴክተር መስሪያ ቤቶችም ከኮሌጁ ውጤታማ ተሞክሮችን በመቀመር የአካባቢውን ማህበረሰብ ከመጥቀም በዘለለ የተሞክሮ ማዕከል እንዲሆን አስተያየታቸውን ለግሰዋል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ከሀገር አልፎ የምትመካባት መከላከያ ሰራዊት የገነባች ሀገር ነች ሲሉ ተናግረዋል። ፕሬዝዳንቱ ይህንን ያሉት በፈተናዎች ውስጥ እየተገነባ የመጣ ሰራዊት በሚል መሪ ሐሳብ እየተከበረ በሚገኘው በ117ኛው የመከላከያ ሰራዊት ቀን በዓል ላይ ባደረጉት ንግግር ነው። ከኢትዮጵያ ብሮድካስቲንግ ኮርፖሬት የተገኘውን ዘገባ ተከታትለን እንመለስ። የኢትዮጵያን ዳር ድንበር በመስዋዕትነት ያስከበረው መከላከያ ሰራዊት ዘመናዊ ወታደራዊ መዋቅርና የጦር ሰራዊት ሆኖ ከተዋቀረ ዛሬ 117ኛ ዓመቱን መያዙን በአከባበሩ ላይ ተገልጿል። ሰራዊቱ የኢትዮጵያን ሉዓላዊነት ከማስከበርና ማስጠበቅ ባለፈ በተለያዩ የአፍሪካና የኤሲያ ሀገራት ሰላም በማስከበርና መስዋዕትነት በመክፈል ለሀገራት ሰላም መሆን የበኩሉን ድርሻ ሲወጣ መቆየቱም ተነስቷል። በአከባበሩ ላይ ተገኝተው ንግግር ያደረጉት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በልጆቿ ጥንካሬ ጠላቶቿን በማሸነፍና የሀገር ዳር ድንበሯን እያስጠበቀች በመቆየት የረጅም ጊዜ ታሪክ ያላት ሀገር ናት ሲሉም ገልጸዋል። በኢትዮጵያ የተደረገው ሪፎርም መከላከያ ሰራዊት ራሱን በተገቢው መንገድ እንዲገነባ ያደረገ ነው ያሉት ፕሬዝዳንት ታዬ ይህም የኢትዮጵያ የከፍታ ታሪክ በልጆቿ እንዲቀጥል አድርጓል ብለዋል። የኢትዮጵያ ከጎረቤት ሀገሮች ጋር በሰላም የመኖር የትብብርና የአብሮነት የረጅም ጊዜ ታሪክ ዛሬም ተጠናክሮ የሚቀጥል ነው ሲሉም ተናግረዋል። የኢትዮጵያ የመከላከያ ሰራዊት የሁል ጊዜ ኩራታችን ነውና ሞገስና ክብር ለመከላከያ ሰራዊታችን ሲሉም ፕሬዝዳንት ታዬ አጽቀሥላሴ ምስጋናቸውን አቅርበዋል። 16ኛው የብሪክስ የመሪዎች ጉባኤ በሩሲያ ካዛን ከተማ ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በጉባኤው የነበራት ተሳትፎ አስመልክቶ ማብራሪያ ሰጥተዋል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባ ታምራት ኃይሌ ያቀርበዋል። በጉባኤው ሰፋ ባሉ አጀንዳዎች ላይ ውይይት መካሄዱንና የኢትዮጵያ ልዑክ በጉባኤው ላይ ውጤታማ ተሳትፎ ማድረጉን ገልጸዋል። በብሪክስ የመሪዎች ጉባኤ የኢትዮጵያን ብሔራዊ ጥቅም የማስከበር ተሰሚነትና ተደማጭነትን ለመጨመር የሚያስችሉ በርካታ የዲፕሎማሲ ስራዎች መከናወናቸውንም አመላክተዋል። በካዛን የነበረን ቆይታ በጣም ጥሩ ነበረ። የኢትዮጵያ ልዑክ በመድረኩ ጥሩ ተሳትፎ አድርጓል። በዛ ሂደት የሀገራችንን ብሔራዊ ጥቅም ለማስከበር የሀገሪቷን ተሰሚነት ተደማጭነት ለመጨመር የሚያግዙ የዲፕሎማሲና የፖለቲካ ስራዎች ተሰርተዋል። እንግዲህ በጣም ሰፋ ባሉ ጉዳዮች ላይ በተለያዩ አጀንዳዎች ላይ ውይይት ተደርጓል። በእነዚህ አጀንዳዎች ላይ የኢትዮጵያን አቋም ፍላጎት ለማንጸባረቅ ጥቅሟን ለማስከበር ስራዎች ተሰርተዋል። በጉባኤው በኢኮኖሚ ያሉ ትብብሮች የአካባቢ ጥበቃና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያን የተመለከቱ ውሳኔዎች መተላለፋቸውንም ጠቁመዋል። ኢኮኖሚው መስክ ሊኖሩ የሚገቡ ትብብሮችን ቅንጅቶችን የተመለከተ የተላለፉ ውሳኔዎች አሉ። የአካባቢ ጥበቃን በተመለከተ የዩኤን ሴኩሪቲ ካውንስልን ሪፎርም በተመለከተ የተላለፉ ውሳኔዎች አሉ። ኢትዮጵያ ውሳኔዎቹ ላይ የራሷን ብቻ ሳይሆን የአፍሪካን የጋራ አቋም ማንጸባረቅ መቻሏንም ነው ሚኒስቴሩ የተናገሩት። በእነዚህ አጀንዳዎች ላይ እንደ ሀገር የኢትዮጵያን ብቻ ሳይሆን አጠቃላይ የአፍሪካን የጋራ አቋምም ለማሰማት እና ያ በውሳኔዎች ውስጥ በሰነዶች ውስጥ እንዲካተት ለማድረግ ተችሏል። በጉባኤው ከብሪክስ አባል ሀገራት በተጨማሪ ከብሪክስ ጋር በአጋርነት መስራት የሚፈልጉ ሀገራት መሳተፋቸውንም አንስተዋል። ከጉባኤው ጎን ለጎን ከተለያዩ ሀገራት ጋር ውጤታማ የሁለትዮሽ ውይይቶች መከናወናቸውንም አመላክተዋል። በተለይም የተለያዩ የብሪክስ አጋር ሀገራት አባል ለመሆን የኢትዮጵያን ድጋፍ መጠየቃቸውንም ነው ሚኒስቴሩ የገለጹት። ጉባኤ የብሪክስ አባል ከሆኑ ሀገራት በተጨማሪ
በትብብር ለመስራት የሚፈልጉ ሀገራትንም ጨምሮ ወደ 33 የሚሆኑ ሀገራት ተገኝተዋል። ስለዚህ በአጭር ጊዜ ውስጥ ከተለያዩ ሀገር መሪዎች ጋር የሁለትዮሽ ግንኙነት ውይይት ለማድረግ ተችሏል። ብዙዎቹ ሀገራት የብሪክስ አጋር ሆነው ለመሳተፍ ኢትዮጵያ ድጋፍ እንድትሰጣቸው እንድትተባበራቸው ጥያቄ የሚያቀርቡ ነበሩ። በዚህና በሌሎች አጋጣሚዎች ከሀገራቱ ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ኢትዮጵያ በቀጠናው በአህጉሩም ያላትን አቋም መሰረታዊ ጥቅሞቿንም በተመለከተ እነዚህ ሀገራት ግንዛቤ እንዲኖራቸው ኢትዮጵያንም እንዲደግፉ ምክክር ለማድረግ ተችሏል። በሁለትዮሽ ውይይቶቹ ሀገራት ኢትዮጵያ በቀጠናውና በአፍሪካ ያላትን አቋም እንዲሁም መሰረታዊ ጥቅሞቿን በተመለከተ ግንዛቤ እንዲኖራቸው መደረጉንም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስላደረጉት ውይይትም የውጭ ጉዳይ ሚኒስቴሩ ሀሳብ ሰጥቷል። ኢትዮጵያና ሩሲያ ለረጅም ጊዜ ታሪካዊ ትብብር እንዳላቸውና በተለያዩ መስኮች የተፈራረማቸው የሁለትዮሽ ስምምነቶች እንዳሉም አንስቷል። ሁለቱ መሪዎች በውይይታቸው ሁለቱ ሀገራት ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ላይ ውጤታማ ውይይት ማድረጋቸውንም ገልጸዋል። ኢዚያ እንደዘገበው በቀጣይ በትብብር በሚሰሩባቸው ጉዳዮች ላይ አቅጣጫ መቀመጡንና የጋራ መግባባት ላይ መደረሱንም አክለዋል። እንግዲህ የሁለቱ ሀገራት ለረጅም ጊዜ የቆየ ታሪካዊ ግንኙነት አላቸው። በተለያየ መስክ የተደረጉ ትብብሮች አሉ። እነሱን እንዴት ማጠናከር እንችላለን? ወደፊትስ የሁለቱ ሀገራት ግንኙነት ወዴት ሊሄድ ይችላል የሚለው ላይ ሐሳብ ልውውጥ ተደርጓል። በቀጣይ መሰራት ያለባቸው የትኩረት አቅጣጫ መሆን ያለባቸው ጉዳዮችም ተለይተው መግባባት ላይ ተደርሷል። በ1960ዎቹና በ1970ዎቹ የነበረውን የካፋ ስፖርት ወርቃማ ታሪክ ለመመለስ ሁሉም ባለድርሻ የበኩሉን እንዲወጣ የካፋ ቴሌቪዥን ያነጋገራቸው አንጋፋ ስፖርተኞች ጠየቁ። ወጣቱ ትውልድ ለውጤታማ ስፖርት ትኩረት ማድረግ እንዳለበትም ገልጸዋል። የዘገበው ናስር ተማምነው ብሩክታይት ብርሃኑ ታቀርበዋለች። ወደ ኋላ መለስ ብለን የካፋ ስፖርት ታሪክ ስናስብ ከ1960ዎቹ መጨረሻ እስከ 1970ዎቹ አጋማሽ ያለውን ወርቃማ ዘመን የመሰለ ፈልገን አናገኝም። ያኔ በካፋ ክፍለ ሀገር የታቀፉ 6 አውራጃዎች በየዓመቱ ሲያካሂዱት በነበረው ስፖርታዊ ውድድር የካፋ አውራጃ ያለው ተሳትፎና ውጤት ከፍተኛ እንደነበር አይዘነጋም። ማን ይናገር የነበረ ማን ያረዳህ የቀበረ በወቅቱ በእግር ኳስና አትሌቲክስ ስፖርት ግንባር ቀደም ተሳትፎ የነበራቸውን ሁለት አንጋፋ ስፖርተኞች አነጋግረናል። 1967 ዓ.ም በወንጋ ከተማ ውስጥ መኪና ያላቸው ሰዎች ትራንስፖርት ቡድን የሚል አቋቋሙ። እኔ የዛ የትራንስፖርት ቡድን ተጫዋች ሆኜ መጫወት ጀመርኩኝ በክለብ ደረጃ ማለት ነው። ከዛ ደግሞ በ1967 ጀመርኩኝ። 1968 እንደገና ለትምህርት ቤቱም እየተጫወኩ ለትምህርት ቤቱ ለካፋነብ የሚባል ቡድን ነበር። የትምህርት ቤቱ አለ ለትምህርት ቤቱ ለሸታ ትምህርት ቤት ማለት ነው እየተጫወትኩኝ እንደገና ደግሞ የጅማ ቀይ ኮከብ ቡድን በ5 ቁጥር ጨዋታን አይቶ ያው ጅማ በዚህኛው ክለብ ጨዋታ በማይኖርበት ጊዜ ያው ጠርቶ ይወስደኛል። በሚሄድበት ጊዜ የሚሰጠኝ ነገር ለትራንስፖርት የሚሆን 12 ብር ነች። የባርታ ፏፏቴ ክለብ ተጫዋች ሲሆን በዛን ሰዓት የነበሩት ክለቦች 11 ናቸው። 11ዱ ክለቦች ደግሞ ጨና አለ፣ ማን ነው ውሹሽ አለ፣ የአውራ ጎዳና ካምፕ ሽሽንዳ ቡድን አለ፣ ሸታ ትምህርት ቤት አለ፣ እንደገና ጊምቦ ድሪ ትምህርት ቤት አለ፣ ጎጀብ ቁጥር 1 ቁጥር 2 ጎጀብ። ከዛ እንደገና ደግሞ ዴቻ ከኋላ ጠሎም እንደዛው። በተለይ በ1976 ካፋ አውራጃ አዘጋጅቶ በነበረው የካፋ ክፍለ ሀገር ስፖርታዊ ውድድር የነበራቸው ተሳትፎ ምን ነበር? በ1976 በነበረው የካፋ አውራጃ ትልቁ ኳሊቲ ወይም እንትኑ ሁለት አሰልጣኞች ናቸው። ሰብስቤ አበጋዝና ሰለሞን ደገፉ አሁን በህይወት አሉ። ሰብስቤ አሁን አሜሪካ ነው ይሄዳል ይመጣል። ሰለሞን ደገፉ ደግሞ ግንባዋል። እነዚህ አሰልጣኞች መምራን ናቸው። የሚከፈላቸው ነገር የለም። ተጫዋቾችም የሚከፈላቸው ነገር የለም። ያው አንድነት ገብተን ያው ምግብ ያው ተዘጋጅቶ ምግብ መብላት። በዚህ ሂደት ላይ የተኛውም ያመጣናቸው ዋንጫዎች በወቅቱ የነበሩ ዋንጫዎች
አሰልጣኞቹ ቀድሚያ የሚሰለፉት ተጫዋቾችን ይዘው ይቀርባሉ ለጠቅላላ ለእንትኑ ማለት ለቡድኑ ለቲሙ እከለ መጀመሪያ ገብቶ ይጫወታል ተብሎ ነበር ጫወታውን አሰላለፍ የሚያወጡት ሁለቱ አሰልጣኞች ማለት ነው በ1960ዎቹ መጨረሻ ካፋንብ የተሰኘ የትምህርት ቤት እግር ኳስ ቡድን ነበር በዚህ ዙሪያ ያላቸውን ትዝታ ያጋሩናል የካፋንብ ያው እንግዲህ በትምህርት ቤት እንደሚታወቀው የትምህርት ቤት ቡድን ነው ምንም የሚደረግለት የለም ያው ትምህርት ቤቱ ግዴታ ነው ተማሪ የሚታዘዘውን ያከብራል ለትምህርት ቤት ክለብ ነው ተጫዋች ከተባለ መጫወት ስለዚህ እኛ ጫወታው ያው መምሮ የስፖርት መምራኖች አሉ እነዛ ቀደም እንደተጠቀስከው መምር ተገኘ ወርቅ ወይም ቅጽል ስሙ ክንደ የሚባል የስፖርት መምር ነው ያው እሱ ያሰለጠነን ለትምህርት ቤቱ እንጫወት ነበር ከዛ የተጫወትን የዛ ውጤት ቀደም እንደተጠቀሰው ጥሩ ተጫዋቾችን መስርቷል ከዛ በኋላ ይሄ ክለብ ከጅማ የጅማ ፖሊስ ምርጥ ቡድንን ጠርቶ ያሸንፋል እዚህ በማሸነፉ ህዝቡ ደስተኛ ይሆናል ከዛ እንደገና ገንዘብ ለኛ ህዝቡ አዋጥቶ በወረቀት ዞሮ ብር በተሰጠው ብር ተሰብስበን ጅማ አይደል በወቅቱ የአትሌቲክስ ተሳትፏችን እንዴት ይገለጻል አንጋፋው አትሌት የሚሉት አላቸው ጨዋታ በሌለክ ሰዓት ላይ ሁለት እንትን ነው የሚሰጡት በአትሌቲክስ ትሄዳለህ ወይንም ደግሞ በባስኬት ትሄዳለህ ሁለት ነበር ከኋላ ነው በአንድ ጨዋታ ብቻ አንድ ሰው ተወስኖ ይቀራል ተባለው በዛን ሰዓት የጀመርኩት ከ100 ሜትር እና 200 ሜትር ነው 200 ሜትርንም 100 ሜትርንም ተወዳድሬ አሸንፌያለሁ ከዛ 400 ሜትር እና 800 ሜትር ይሄንን ግባ የሚል ማን ነው አሰልጣኝ እዛው ገባው ተወዳደርኩ ያው አንድ አምስተኛ የወጣሁበት አለ ሶስተኛም የወጣሁበት ሜዳሊያዎች አሉ አንድ የነሐስ ሜዳሊያ ሶስተኛ የወጣሁበት ነው ሌላው 4 እና 800 ሜትር ተባልኩ እሺ አልኩ ተወዳድሬ ውጤት አምጥቻለሁ በመጨረሻም ለአዲሱ ትውልድ የሚከተለውን ምክር አስተላልፈዋል እንግዲህ ማስተላለፍ የሚፈልገው ነገር ቢኖር ወጣቱ ወደ ስፖርት ቢገባ ከብዙ አልባለ ነገሮች ይጠበቃል ብዙ ነገር ነው ስፖርት በአሁኑ ጊዜ ደግሞ እንደ አንድ ገቢ ምንጭም እየሆነ ያለበት ነው ስለዚህ እነዚህ አሰልጣኞች ጋር ተጠግተው ትንሽ ፍላጎት ያላቸው በፍላጎት ነው ሁሉ ነገር መሆን የሚገባውና ፍላጎት በእግር ኳስ ፍላጎት ያለ የኔ አስተያየት የሚሰጠው በእግር ኳስ ላይ ብቻ ስለ ፍላጎት ያላቸው ልጆች መምራን አሉ እነዚህ ጋር እንዲያሰለጥን አድርገው ቢሰለጥኑ መምራንም ደግሞ ቢያሰለጥናቸው ቢደረግ ኢቭን እንኳን ተጫዋቹ ለአሰልጣኙ ራሱ ከፍሎ ቢሰለጥን ምንም አይደለም ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር ዜናዎቹን እየመራው ቤቴሌም መምሩ አብሬያችሁ ቆይታ አደረኩ የስፖርት ዘገባዎች በባልደረባችን ብሩክታይት ብራኑ የሚቀጥል ይሆናል ሰላም ቆዩልን